የብዙ ሰው አለማደግና ወድቆ መቅረት ምክንያት ከሆኑት መካከል አንዱና ዋነኛው ትዕግስት ማጣት ነው። ብዙ ጊዜ ነገሮች በፍጥነት እንዲሳኩልን እንፈልጋለን። በፍጥነት ስኬትን እንፈልጋለን። የጸሎታችን መልስ በፍጥነት እንዲመለስልን እንፈልጋለን። በእግዚአብሔር ዕቅድ ውስጥ በትዕግስት መጠበቅ የፕሮሰሱ አንዱ አካል ነው። መጽሐፍ ቅዱስ ትዕግስት በእምነት እንድንጠነክር እንደሚረዳን ያስተምረናል። በዕለት ተዕለት ህይወታችን ውስጥ ትዕግስትን ለመለማመድ 4 ቀላል መንገዶች አሉ። ሰላም እንደምን አላችሁ? ቸርነት ነኝ። ዛሬ ስለ ትዕግስት ከመጽሐፍ ቅዱስ አንግል እንመለከታለን። በመጨረሻም በህይወታችን ውስጥ እንዴት መለማመድ እንዳለብን እናነሳለን። ሰብስክራይብ በማድረግ እንጀምር። የብዙ ሰው አለማደግና ወድቆ መቅረት ምክንያት ከሆኑት መካከል አንዱና ዋነኛው ትዕግስት ማጣት ነው። በተለይ በዚህ ጊዜ የብዙዎቻችንን ሰላም እየነሳ ያለው ነገር ነው። መጽሐፍ ቅዱስ ትዕግስት አስፈላጊ እንደሆነ በግልጽ ያስተምረናል። በያዕቆብ መልእክት 1:4 ላይ ትዕግስት እንድንበስል እና ሙሉ እንድንሆን ይረዳናል ይላል። ይህ ማለት ትዕግስት የተሻለና ጠንካራ ሰው እንድንሆን ይረዳናል ማለት ነው። አንዳንድ ጊዜ በትዕግስት መጠበቅን ጊዜ ማባከን ነው ብለን እናስብ ይሆናል። ነገር ግን በእግዚአብሔር ዕቅድ ውስጥ በትዕግስት መጠበቅ የፕሮሰሱ አንዱ አካል ነው። እኛ በትዕግስት ስንጠብቅ እግዚአብሔር በህይወታችን ውስጥ እየሰራ ነው። ለዛ ነው እግዚአብሔር የሚያስፈልገንን ሳይሆን የሚጠቅመንን በሚያስፈልገን ሰዓት ላይ የሚሰጠን። እግዚአብሔር ነገሮችን የሚያደርግበት የራሱ የሆነ ጊዜ አለው። መጽሐፍ ቅዱስ ሁሉም ነገር በጊዜው እንደሚሆን ይነግረናል። መክብብ 3:1 ላይ ለሁሉም ጊዜ አለው ብሎ ይናገራል። ይህ ማለት ለማደግ፣ ለመማር፣ በረከት ለመቀበል ጊዜ እንደሚያስፈልግና የራሱ ጊዜ እንዳለው እየነገረን ነው። አንዳንድ ጊዜ እንጸልይና ወዲያውኑ ደግሞ መልስ እንጠብቃለን። ይህ ግን ፍጹም ስህተት ነው። ምክንያቱም ለሁሉም ጊዜ አለው ስለተባለ። አስተውል። እግዚአብሔር የተሻለ ነገር ሊሰጥ ሲፈልግ ዝም ይልና ያንተን ጥረት ዝም ብሎ ይመለከታል። ከዛም ያንተን ጥረት አይቶ የሚያስፈልግን ሳይሆን የሚጠቅምህን ነገር ይሰጣል ማለት ነው። ስለዚህ ትዕግስት ማለት ኤኒታይም በእግዚአብሔር ጊዜ ማመን ማለት ነው። አንድም ትዕግስት ማለት እንደ ኢየሱስ መሆን ነው። ለምን? ኢየሱስ የኛ ትልቁ የትዕግስት ምሳሌ ነውና። ኢየሱስ በምድር ላይ በኖርበት ዘመን ሰዎች ነቅፈውታል፣ አልፎ ተርፎም ጎድተውታል። ኢየሱስ ግን እግዚአብሔርን ማመኑን፣ ሰዎችን መውደዱንና እውነትን ማስተማሩን ቀጠለበት። ለዚህም ነው በትዕግስቱና በታዛዥነቱ ምክንያት ተልእኮን የፈጸመው። ይህ አንድ ኃይለኛ ነገር ያስተምረናል። ትዕግስት በአስቸጋሪ ሁኔታዎች ውስጥ እንኳን ታማኝ መሆን እንዳለብን ያስተምረናል። ለምሳሌ አንድ ገበሬ ዘር ሲዘራ አስብ። ዘሩን ከዘራ በኋላ ገበሬው በሚቀጥለው ቀን ፍሬውን አይጠብቅም። ይልቅ ምን ያደርጋል? ተክሉን ያጠጣዋል፣ ይጠብቀዋል። ከተወሰነ ጊዜ በኋላ የተከለው ተክል ያድግና ፍሬ ያፈራል። የዛኔም የልፋቱን ውጤት ያገኛል። ህይወታችን ልክ እንደዚሁ ተመሳሳይ ነው። እኛም ዘሮችን እንተክላለን። ጸሎት፣ እምነት፣ ጠንክሮ መስራትንና መማርን እንተክላለን። ግን ውጤቱ ልክ እንደ ገበሬው ስራ ጊዜ ይወስዳል። ለዚህም ነው ታጋሽ መሆን ያለብን። በዕለት ተዕለት ህይወታችን ውስጥ ትዕግስትን ለመለማመድ 4 ቀላል መንገዶች አሉ። 1. ትዕግስት ማጣት ሲሰማ ጸልይ፣ እግዚአብሔር ብርታትን እንዲሰጥም ለምነው። 2. በእግዚአብሔር ጊዜ እመን፣ ለምን እግዚአብሔር የወደፊቱን ጭምር እንደሚያውቅ አስብ። 3. በአስቸጋሪ ጊዜያት ተረጋጋ፣ በቁጣ ምላሽ አትስጥ። 4. ጥሩ ነገር ጊዜ እንደሚወስድ አስታውስ። መታገስ ድክመት አይደለም፣ ጥንካሬ ነው እንጂ። መታገስ ቀላል አይደለም፣ ያንተን አቋም መያዝ ይፈልጋል። ስለዚህ በራስክ ለራስክ አቋም ያዝ። ትዕግስትን ስንማር እግዚአብሔርን በጥልቀት ማመንን እንማራለን። እግዚአብሔር ሁል ጊዜ ቢሃይንድ ዘ ሲን ይሰራል። ስለዚህ ህይወት ቀርፋፋ ወይም አስቸጋሪ ከሆነብህ ይህን አስታውስ፣ የእግዚአብሔር ጊዜ ሁል ጊዜ ፍጹም ነው። እንግዲህ አብራችሁ ስለነበራችሁ በጣም አመሰግናለሁ። ቪዲዮውን አሪፍ ሆኖ ካገኛችሁ ሰብስክራይብ በማድረግ ሰፖርት አድርጉኝ። ቢሰማ ይጠቀምበታል ለምትሉ ሰውም ሼር አድርጉለት። ለሀሳብ አስተያየታችሁ ኮመንት አድርጉልኝ። እግዚአብሔር አምላክ ይባርካችሁ። ሳምንት በሌላ ቪዲዮ እስክመጣ ቸር ቆዩልኝ።